በዚህ ፕላትፎርም እርግጠኛ እንድትሆኑ ገንዘብ አውጥቼ ላሳያችሁ። አሁን እንደምታዩት ከ200 ሺህ በላይ ፖይንት አለኝ። ከዚህ ውስጥ 100 ሺውን ይሄ ማለት ደግሞ 1800 ብሩን አውጥቼ ያሳያችኋለሁ ማለት ነው። በብር ስለሆነ እንዲከፈለኝ የምፈልገው ከረንሲ ታይፕ የሚለውን ነክቼ ኢትዮጵያ የሚለውን እመርጣለሁ። ከዛ ፔይመንት ሜትድ በንግድ ባንክ፣ በአቢሲኒያ፣ ዳሽን ባንክ፣ ቴሌብር ምናምን አለ። ንግድ ባንክ የሚለውን እመርጣለሁ። እዚኛው ቦታ ላይ 100 ሺውን ስለሆነ መቀየር የምፈልገው እዚህ ላይ 100 ሺህ ብዬ እጽፋለሁ። ከዛ የንግድ ባንክ አካውንት መረጃ አስገባለሁ ማለት ነው። አካውንቴን፣ ስሜን እና ስልክ ቁጥሩን ካስገባው በኋላ ዊዝድሮ የሚለውን እነካለሁ። 3% በታክስ ስለሚቆረጥ 1697 ብር ወይም ኦልሞስት 1700 ብር አካውንታችን ላይ እናስገባለን ማለት ነው። ቀጥሎ እንዴት መጀመርና መስራት እንዳለብን አሳያችኋል። ፕሌይ ስቶርን እንከፍታለን። ሀላ ብለን ሰርች እናደርጋለን። ይሄን የመጣልንን አውርደን እንከፍተዋለን። አፕሊኬሽኑን ስከፍቱት የሚመጡላችሁ እነዚህ 3 አማራጮች ናቸው። በመጀመሪያው ሳይን ኢን ዊዝ ጎግል የሚለውን ትመርጣላችሁ እና ኢሜይላችሁን አንደኛውን ኢሜይላችሁን ታስገባላችሁ ማለት ነው። እሺ ወደዚህ ገጽ አስገብቶናል። ከላይ ፎቶአችሁን ማስገባት ትችላላችሁ። ከዛ ስማችሁን፣ ከዛ በርዝደይ ከ20 ዓመት በላይ ቢሆን አርጋችሁ ብትሞሉ ታሪፍ ነው። ኢትዮጵያ የሚለው መቀየር ትችላላችሁ። ኢትዮጵያ ውስጥ ያላችሁ ግን ኢትዮጵያ ብታደርጉ ታሪፍ ነው። ከዛ ጀንደር ሜል ኤንድ ፊሜል የሚለውን ከሞላችሁ በኋላ ኢንቫይቴሽን ኮድ እኔ ስለሆነ ኢንቫይት ያደረኳችሁ የኔን አይዲ ታስገባላችሁ 33 28 59 የሚለውን ማለት ነው። ከዛ ሴቭ ትሉታላችሁ። ይሄኛው ከመጣላችሁ አለው ብላችሁ ለፉት። ከዛ ሳይን ኢን አሁን ሁል ጊዜ ሚስ መደረግ የሌለበት ስቴፕ ላይ ደርሰናል። እዚህ ወሳኝ ስቴፕ ላይ መጀመሪያ ሚ እንገባለን። ከዛ ወደታች ወረድ ብለን ኤጀንሲ የሚላለ ኤጀንሲ እንነካለን። ከዛ 2 አማራጮች አሉ፣ ጆይን ኤጀንሲ የሚልና ክሬት አን ኤጀንሲ የሚል። መጀመሪያ የምንነካው ጆይን ኤጀንሲ። ከዛ ክፍት ቦታው ላይ አሁን እዚህ ላይ ስራውን ለመስራት ግዴታ ኤጀንት ስለሚያስፈልጋችሁ እኔ ደግሞ ኤጀንት ስለሆንኩ የኔን አይዲ አስገቡ 33 28 59 የሚለውን። ከዛ ከፊት ለፊቱ ቸክ የሚላለ ቸክ ስትሉት ጽኑ ፍቅር የሚል ይመጣላችኋል። ሰሚት ትሉታላችሁ። ከዛ ኮንፈርም እንደገና። ከዛ ክሬት አን ኤጀንሲ የሚለውን እንጫናለን። 2 አማራጮች አሉ። አፕሎድ ፎቶ ኦፍ ዩር ሰልፍ የሚለውን አንድ ፎቶ ተነስተን እናስገባለታለን። ከዛ ይሄን አስገብተን እንደጨረስን ሁለተኛውን ስታርት አውተንቲኬሽን የሚለውን እንጫናለን። ከዛ ልክ አሻንጉሊቷ እንደምታደርገው ታደርጋላችሁ። አፋችሁን ክፈቱ፣ ወደ ግራ ተመልከቱ፣ ወደ ቀኝ ተመልከቱ፣ አይናችሁን ብሊንክ አድርጉ ወይም ደግሞ አይናችሁን ጭፍን ክድን አድርጉ የምትላችሁ ከሆነ ልክ አሻንጉሊቷ እንደምታደርገው ታደርጋላችሁ። ይሄኛው ሞር ብርሃን ያለበት ቦታ ላይ ወይም መብራት ያለበት ቦታ ላይ ብትሆኑ ሀሪፍ ነው። ከዛ ይሄን ከጨረሳችሁ በኋላ 6 ሴኩሪቲ ፓስወርድ የምታስገበት ቦታ ላይ ትደርሳላችሁ። ይሄንን የራሳችሁን የማትረሱትም በተለይ ደግሞ ገንዘብ ከሰራችሁ በኋላ የምታወጡበት እና ኤክስቼንጅ የምታደርጉበት ስለሆነ የማትረሱትን ፓስወርድ ቢሆን ጥሩ ነው። ከዛ ዳግመኛ ክሬት አን ኤጀንሲ የሚለውን እንጫናለን። ልክ ክሬት አን ኤጀንሲ የሚል ውስጥ እንደገባን መጀመሪያ ላይ የምናስገባው ስማችንን ነው። ስማችንን እስከ አባታችን እናስገባለን። ካንትሪ መጀመሪያ የመረጥ ነው ኢትዮጵያ ስለሚል ኢትዮጵያ እንዳለ ይሆናል። ስልክ ቁጥራችንን እናስገባለን። ከዛ ኮንፊርም እንለዋለን ማለት ነው። ከነበርንበት ቦታ ላይ ባክ ብለን ወደ ኋላ ተመልሰን ሩም እንከፍታለን ማለት ነው። እንዴት ነው ሩም የምንከፍተው? እቺ ምልክት ያደረኩባት ማይክ የምትመስለዋን ነገር እንጫናለን። ከዛ አርታይትል የሚለው ቦታ ላይ ስማችንን እናስገባለን። ብዙ ጊዜ ላያሳልፈን ስለሚችል እስከ አባታችን ብንሞላው አሪፍ ነው። ካሜራ የምትመስለው ላይ ደግሞ ደስ ያለን ፎቶ ማስገባት እንችላለን። ፐርሚሽን የሚጠይቀን ከሆነ ፎቶ ስናስገባ ኦላለው ብትሉት አሪፍ ነው። ከዛ ሌላውን እንዳለ እንተወውና ከዛ ታች መጨረሻው አካባቢ ላይ አናውንስመንት የሚለው ቦታ ላይ ዌልካም ብለን እናስገባና ጉቱ ቻት የሚለውን እንነካለን። አሁን የመጨረሻው ስቴፕ ላይ ደርሰናል። የመጨረሻው ስቴፕ የሚሆነው አንድ ቁጥር ምልክት ያደረኩባት ላይ ተቀምጠን እንደዚህ አይነት ፐርሚሽን የሚጠይቃችሁ ከሆነ ዋይል ዩዚንግ ዚስ አፕ ብላችሁ እለፉት። የቀረን በየቀኑ የምንሰራውን ታስክ የምናስከፍትበት ቦታ ላይ ነው ያለ ነው። ይሄ ምልክት ያደረኩበት ታስክ የሚለው ላይ ቦታ ላይ ከገባን በኋላ ይሄ ደግሞ ምልክት ያደረኩበት ፖት ታስክ የሚለው ላይ እንነካለን። እንግዲህ ይሄው ሜዳውም ፈረሱም ይሄውላችሁ በየቀኑ 6000 ፖይንት ይሰጣችኋል። እንደምታዩት 1000 2000 3000 ባለ ላይ ሲደመር 6000 ፖይንት በየቀኑ ይሰጠናል ማለት ነው። እዛ አፕሊኬሽን ላይ በ24 ሰዓት ውስጥ ደስ ባለን ሰዓት ገብተን ለ2 ሰዓት ያክል በመቆየት ሁልጊዜ በየቀኑ 6000 ፖይንት እንወስዳለን ማለት ነው። እየወጣችሁ ቲክቶክ ማየት ትችላላችሁ፣ ቴሌግራም መጠቀም ትችላላችሁ። ግን አንድ ቁጥር ላይ ተቀምጣችሁ በመሀል እያስቆጠራችሁ ጎ የምትለዋ ሰዓቱ ሲደርስ ወደ ክሌም ትቀየራላችሁ።
ከዛ ፖይንታችንን መሰብሰብ ነው ማለት ነው። ጥያቄ ካላችሁ ይሄው ቴሌግራሜ በዝም መጠየቅ ትችላላችሁ ማለት ነው።